ብዙዎቻችን ሰንበት ተማሪዎች ነን ወይ ደግሞ ሆነን አልፈናል በልጅነታችን። አሁንም እያገለገልን ነው። ካህናት ነን፣ ዲያቆናት ነን፣ ወይ የሆነ ቦታ በሆነ መልኩ እናገለግላለን እግዚአብሔር አምላክ። እማናስተውለው አንድ ቀይ መስመር ግን አለ። አቡነ ሽኖዳ ምን ይላሉ? ጌታ ሆይ እስከዛሬ ያንተን ቤት አገለገልኩኝ፣ አንተንስ የማገለግል መቼ ነው ይላል። ሰምታችሁኝ? እስከዛሬ ያንተን ቤት አገለገልኩኝ፣ አንተንስ የማገለግል መቼ ነው? የእግዚአብሔርን ቤት ማገልገል እግዚአብሔርን ማገልገል ነው ወይስ አይደለም? ነው ወይስ አይደለም? ማንን ለማገልገል ነው ወደ ቤተክርስቲያን የመጡት? ታዲያ አቡነ ሽኖዳ ምን እያሉ ነው? እስከዛሬ ቤትን አገልግያለሁ፣ ቤተክርስቲያን አገልግያለሁ፣ አንተንስ የማገለግል መቼ ነው ብለው ጠየቁ አባታችን። አሁን በቅጥነተ ሕሊና አስተውሎ ላልተመለከተ ሰው የእግዚአብሔር ቤት አገልግሎት ሁሉ እግዚአብሔር የሚገለገልበት ሊመስለው ይችላል። ለእግዚአብሔር እኛ ልናደርግለት የምንችለው ነገር አለ እንዴ? እስቲ እግዚአብሔር የሌለው እኛ የምንሰጠው ነገር፣ እኛ በመኖራችን ያገኘው ነገር አለ እግዚአብሔር አምላክ? የለም እኮ። የእግዚአብሔር ደጅ አገልግሎት በጎ ነገር ነው፣ እውነት ነው፣ በጣም የሚያስፈልግ ነገር ነው፣ መልካም ነገር ነው። በእግዚአብሔር ቤት ውስጥ እያገለገልን ግን እግዚአብሔርን አለማገልገል የሚባል ደግሞ ጥፋት አለ። ትዝ ትላችኋለች ማርታ ጌታችን ማርታና ማርያም የሚባሉ ሁለት ሴቶችን እህትማማቾችን የአልዓዛር እህቶች ሊጠይቃቸው ቢታንያ ወዳለው ቤታቸው ሄደ። ማርያም ቁጭ ብላ ቃሉን ተማረች። ማርታ ግን እሱን ለማገልገል ጓዳ ውስጥ ማለት ጀመረች፣ መንቀሳቀስ ጀመረች አይደል? ቆይታ ስትመለከት እህቷ ቁጭ ብላ ወሬ እያወራች ነው። እየተማረች እንደሆነ አላስተዋለችም። ሰው እያወራች እንደሆነ ነው ያሰበችው። መጣ ላገለገለች አላገዘቻትም ማለት ነው። ሰው ወደ ጌታችን መጣችና ጌታ ሆይ እኔ ብቻዬን ስደክም ጓዳ ውስጥ እሷ ቁጭ ስትል ዝም ትላለህ፣ አይገድህምን? ሂጂ አገልግላት፣ አግዣት ማተው ለምንድን ነው ብላ ጠየቀችው። ማርታ ሆይ የሚያስፈልገው ጥቂት ነው፣ አንቺ ግን በብዙ ትደክሚያለሽ አለ። በጣም የሚያስፈራ ቃል ያለው እዚህ ጋር ነው። ማርታም ይላል። እስቲ ማርታም በሉ። አገልግሎት ስለበዛባት ባከነች። አያስፈራም?